ቂጣችሁ ስጎረጉሩ ነው የምትሉት እናንተ ሸርሙጦች። እንዴት እግዚአብሔር የፈጠረው ከጎንሽ የተፈጠረ ወንድ ልጅ ያለ የገዛ ሙሙሽን ቂጥሽን እስኪደማ የምትቆረቆሪ ግማታም እናንተን እኔ መናገር እኔ በጨዋ ፋሚሊ ነው ያደኩት። እናታችሁ ድንጋይ ላይ የሴት አሰዳቢዎች ሸርሙጦች የሊያን ሙሙ ማየት የምትፈልጉ ሮማን አላመንኩም እድሜ ልካችሁን ስነግራችሁ ማታምኑ አንደኛ እዚህ ቲክቶክ ላይ ፖስትቻለሁ የጂጂ ኪያን ፎቶ እንዳያችሁ ውስጡ የሊያሾ ሙሙ ስትጎረጉራለላችሁ 10 ደቂቃ የሚሞላ የሷ ሙሙ ደግሞ ቴሌግራም ያላችሁ ሊያ ፈንግርሾ የሚል ከፍቻለሁ እዛ ውስጥ እየገባችሁ የሊያን ሙሙ ማየት ትችላላችሁ። እናንተን ተከትሎ ትውልድ ምን ሊቀርጽ ነው? ሙሙአችሁ ነው የምትመትኑ። እኔ በተአምር ሙሙዬን ስጎረጉር ካላችሁ እግዚአብሔርን ስቀሉ። ፊንገር ሾዬ yes እንዴት ነው ቆይ ስትፈነግሪ እንዴት አይነት ድምጽ ነስ? yes ራሽን እየፈነገ እኔ አሁን ማለት ነው ጣጣጣጣ ሳረግ ማለት ነው yes እያልኩ ነው አልኩሽ። እንደው ጮዋለሁ አልኩሽ። ጎረቤት ሁሉ በጣበጣል። አንቺ ስትፈነግሪ እንዴት ነው እየቆፈርሹ እየጋጥሹ? ግን ጠፈረሽን ቆርጠሻል ወይ አስገተሽዋል? ውስጡ ንጹህ ነው ወይ? አንቺ ባክቴሪያ ሆንሽ በሙሙሽ እየፈነገርሽ ያስገባሹ ቫይረስ ማለት ነው ልብሽ ላይ ሞልቶ የክፋት መንፈስ ሞልቶበት ሀሜተኛ የሆንሽ እኮ ለዛ ነው። አንቺ ወራዳ፣ አንቺ ቅሌታን ላንቺ ሲሆን ኖርማል ነው አይደል? ላንቺ ሲሆን ኖርማል ነው። ሌላው ሰው ግን እኮ ይሄንን ነገር ማለት ነው ሌላው ሰው አንድ ኢትዮጵያ የምትታወቅ አርቲስት ብትሆን ወይም እዚህ ቲክቶክ ላይ የሚታወቅ ቢሆን የሆነ ሰው ቢሆን እኮ ኖርማል አይደል? ጉጭ ያሉት ትቶች ሰውነትሽ ያምሩ ነበር። አንቺ ጎባጣ ጎርማጣ ጭነት የበዛበት ትልቅ አሮጊት መኪና አንቺ እበት እስቲኒና አንቺ ንቁም። የአራት ልጆች እናት ነኝ። ኢትዮጵያ ውስጥ አንድ ያላመንኳትኝ በልጅነቴ ነው የወለድኳትኝ አላምንም ብዬ ክጃለሁ የኢትዮጵያዋን። እዚህ ግን ያሉት የታመኑ ዳይፐራቸውን የቀየርኩ ምናምን 4 ልጆች አሉ እንዴ። እና እኔ 4 ልጅ ወልጄ እንደዚህ ያልኩኝ ምድርን እኮ ነው እዚህ ምድር እናንተ እኮ ስለማታዩ ነው። ስንቀሳቀስ ራሱ በሚሄድበት ቦታ ካለኒ እኮ ሰው ያለ አይመስለኝም። ጥጋቤ አፍንጫዬ ድረስ ነው ብያችኋለሁ። በልጅነቴ የበላሁት አምባሻ ልቤ ላይ ተወጥሮ አልወርድ ብሎኝ ጥጋብ ሰጥቶኛል ብያለሁ። በምን አባሽ ነው እኔና አንቺ አሁን እስቲ እንደው ያንን ጉበት የመሰለ ሰውነት ይዘሽ ማለት ነው ለልጄ ስታሪክ ብታይ ምን ችግር አለናት? እናትሽ እንደዚህ ያረኩ ቆሞብኝ የመጨረሻ ሆርኒ ሆኜ ርጥብጥብ ብዬ ከአቅሜ በላይ ሆኖ በጣቴ ፈነገርኩት ብለሽ ነው ወይ የምታነግ? አንቺ የማንም ስፐርም ማራገፊያ ነሽ። አሁን አንቺ የማንም ስፐርም ማራገፊያ ነሽ። የትም መሄድ የለም ምንም መሄድ የለም። ከላይ ገመድ ለቀን አውርደን ጧ ጠብ ብለሻታል። አሁን በየትኛው አፍሽ ነው አልሞት ባይ ተጋሪ ሆነሽ እንዴ ፊንገር ብትሉን እዴንታ የለኝም። ያ ፊንገር ሾንሽ በቃ ለከደቀቀ ፈንግረሻል። ራስሽ ተዋርደሻል። ቅሌታም ነሽ። ከዚህ በኋላ ስለ ሰው ስም አታንሺ። እነዛ ሁሉ በየቤት